አንድ ከሚሊየነር ድህነት ወደ ቢሊየነር ሀብታምነት ለመቀየር የሚያስብ ባል ያለውን አሳድጎ ወደ ቢሊየነርነት ለመሄድ የሚተጋ ሚስት የሁለት ሰው ህይወት ነው። እነዚህ ሁለት ሰዎች ባል ከዚህ በፊት ቢዝነስ ይሰራል፣ አሁን ምን ለሙሉ አይሰራም ወይም አይነግድም። ሚስት ምግብ ቤት ትሰራለች የራሷን። ስለዚህ አብሮ ለመስራት በሚያደርጉት ሙከራ የሚሰራውን የገቢ በትክክል ባል ማኔጅ ማድረግ ባለመቻሉ ወይም ለዛ ስኬታማ እንዲሆን ማድረግ ስላልቻለ ሙሉ ለሙሉ ኃላፊነቱን ሚስት ትረከባለች። ኃላፊነቱን ተረክባ የቤት ኃላፊነቱ ልጆች ማሳደጉ፣ መንከባከቡ እንዲሁም ተጨማሪ ባልን መንከባከብ እንዲሁም ደግሞ ንብረቱን ምግብ ቤቱን ማስተዳደር ኃላፊነት ላይ ወድቋል። ባል ከሚሊየነር ድህነት ወደ ከፍተኛ ቢሊየነር ሀብታምነት ለመቀየር ውስጡ ከፍተኛ መነሳሳት፣ ኃይለኛ ሀብት የማግኘት ስሜት በውስጡ ይንተገተጋል። ነገር ግን ምንም አይነት ስራ አይሰራም። ቀኑ እንደሱ ከፍተኛ ሀብት ለማግኘት የሚፈልጉ ግን የማይሰሩ፣ ሀብታም ለመሆን ተስፋ ካላቸው ከማይሰሩ ሰዎች ጋር ይውላል። የወደፊት ተስፋው እና ትልቅ የመሆን ምኞቱን የሚያሳካው ለማስረዳት ባለቤቱ ሲሞክር ሜርኩሪ አይነት ንግድ በመነገድ ከፍተኛ ህይወት የሚለውጥ ነገር አገኛለሁ ብሎ ያስባል። እንግዲህ ብዙ ሰው ንብረቱን፣ ህይወቱን፣ ተስፋውን በእንደዚህ አይነት ነገር ይነጠቃል ተብሎ ይታሰባል። እናንተ አስተያየታችሁን ከታች ትጽፋላችሁ። እነዚህ ሁለት የትዳር አጋሮች ልጆች፣ ህይወት፣ የዕለት የዕለት ወጪ አለባቸው። የዕለት ወጪውን ለመሸፈን እንዴት ነው ባል በከፍተኛ የልብ መነሳሳት ቢሊየነር የመሆን ተስፋ ግን ያለ መስራት እቅድ ውስጥ ካለ ሚስት ምግብ ቤቱን አሳድጋ እሱ ወደሚያስበው ወደ ከፍተኛው ሀብት ማማ ለመሄድ የሚጥሩ ከሆኑ በሁለቱ መካከል አለመግባባት ይፈጠራል። ምክንያቱም ባል የኔን ስሜት አልተረዳሽኝም እና እኔ ከፍተኛ ሀብት የሚያመጣ ነገር ላይ ነው ጊዜንና ጉልበትን እየጨረስኩ ያለሁት ብሎ ሊያስረዳ ይችላል። ሚስት ይሄም እኮ መንገዱ ነው፣ ያ ህልም የማይጨበጥ ነገር ነው በሚል ያለመስማማት ህይወት ውስጥ ያስገባል። በዚህ ህይወት ውስጥ ባል ምን ትመክሩታላችሁ? ለሚስትስ ምን ትመክራላችሁ? በታች በኮሜንት ላይ ታስቀምጡልኛላችሁ። የዛሬ ገጠመኝ ነው፣ የገረመኝም ገጠመኝ ስለሆነ ነው። አጭር እንዲሆን ዝርዝር ዲቴይል ውስጥ ላለመግባት በዚህ መልኩ አቅርቤላችኋለሁ። ሰላም።